ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አማራ ክልልን ሳይዙ በኢትዮጵያ መንበረ ስልጣን ላይ መቀመጥ የማይቻል እንደሆነ ይታወቃል። ከታሪክም ከተለያዩ ጉዳዮችን በመነሳት በኢትዮጵያ ማዕከላዊ መንግስት ላይ ስልጣን ይዞ ቅቡልነት ኖሮት ለመቀጠል የአማራ ህዝብ ይሁንታ ወሳኝ እንደሆነ ይነገራል። ይሄ ሲባል የሌላው ያነሰ ነው ለማለት አይደለም። ነገር ግን አማራ ክልል ምንም አመጣም አማራ ክልል ትተን ኢትዮጵያ መምራት እንችላለን ማለት የማይሞከር እንደሆነ የሚያውቁ ወገኖች በተለይም በአማራ ክልል በትጥቅ ትግልም ሆነ በህዝቡ እንደዚህ በሚገለጽ የህዝብ ስሜት አብይ አህመድ እድሜው አጭር እንደሆነ በቶሎ የፖለቲካ ለውጥ አጠቃላይ ህዝብ እየጠየቀ ያለውን ምላሽ የማይሰጥ ከሆነ ምናልባትም አጉል አወዳደቅ ሊሆን እንደሚችል ነው የሚገመተው። እንደው ያንን ተከትሎ የተለያዩ ቦታዎች የድሮን ጥቃትና የከባድ መሳሪያ ድብደባ አከናውኗል። ይህንን በተመለከተ የሚወጡ መረጃዎችን እየተከታተልን እንገኛለን። በአንጻሩ የአማራ ፋኖ የተለያዩ አደረጃጀቶች ውጊያ ያደረጉ እንዳለ እንሰማለን። ይሄ የማያቋርጥ የማያባራ በአገዛዙ በራሱ ጊዜ የሚመጣ ጥቃትንም መክቶ በመመለስ የፋኖ ኃይሎችን በራሳቸው መራግብር ጥቃት በመፈጸም በርካታ ድሎችን እንዳገኙ ነው የሰማነው። እስቲ ከዚህ አንጻር ያሉትን መረጃዎች ደግሞ በተከታይነት ብታካፍለን። ከዛሬው ድል ልነሳና በጣም የሚያስደንቅ ድል ነው በጎጃም የተገኘው። በተለይ በዋናነት በምዕራብ ጎጃም አዴት እንዲሁም ጎንጅን ቆለላ እና ፈረስ ቤት ደጋዳሞት ያው እንደተለመደው ማለት ይቻላል ደጋዳሞትን ከበባ በመፈጸም በዛ በከተማው ሰፍሮ የነበረውን ያገዛዙ ጦር በአራት አቅጣጫ መተው ሰራዊቱን ደምስሰው የቀረው ማርከው በከተማው ላይ አሰልፈው ሲነዱ ይታያሉ። እንግዲህ ደጋዳሞት ለአምስተኛና ለስድስተኛ ጊዜ ያገዛዙ ጦር ይገባል አይወጣም። አሁን ከተማዋ በቁጥጥር ውስጥ ገብታለች። ባህር ዳር ከተማ 45 ኪሎ ሜትር ርቀት ላይ የምትገኘው አዴት ከተማ እንዲሁም 55 ኪሎ ሜትር ርቀት ላይ የምትገኘው ጎንጅን ቆለላ ከተማ ሁለቱን ከተሞች የጎጃም ፋኖ ሁለቱም በተመሳሳይ ሰዓት ጥቃት በመፈጸም ተቆጣጥሯቸዋል። ከተሞችን በርካታ ሰራዊት ነው የተገደለው። በርካታ ጦር ነው እጁን የሰጠው ማለት ይቻላል። በምዕራብ ወሎ መካነ ሰላም ከተማ አቅራቢያ ያገዛዙ ጦር በኮንክሪት ምሽግ ሰርቶ የቁም ምሽግ ሰርቶ ራሱን እየተከላከለበት የሚገኘው አራት የኮንክሪት ምሽጎች በፋኖ ኃይሎች ተመተው አራቱም የመከላከያ ምሽጎች ተሰብረው የፋኖ ኃይሎች መቆጣጠራቸውን በዛሬው ዕለት አስታውቀዋል። ጥቃቱ የደረሰበት 11ኛ እዝ ያገዛዙ ጦር በሱባ ሜዳ በክሬቸር በሱዬና አሜዳ በተባለ ቦታ ላይ የነበሩ የኮንክሪት ምሽጎች ተሰብረው ያገዛዙ ጦር ወደ ከተማዋ ሸሽቶ ከመግባቱ በተጨማሪ በከተማዋ ላይ አሁንም ውጊያ እየተደረገ እንደሆነ መረጃዎች የሚያመላክቱት። በዛሬው ዕለት እንዲሁ ከባህር ዳር ከተማ አቅራቢያ ያገዛዙ ጦር ከመራዊ ከተማ መሸንቲና ጭንታ ከተባለ ቦታ ላይ ወደ ኤፌሲ ሐሙሲት አማሪትና ድርሽት ወደ ተባሉ አካባቢዎች ያገዛዙ ጦር በከባድ መሳሪያ ታጅቦ የፋኖ ኃይሎችን ለመምታት እንቅስቃሴ በሚያደርግበት ሰዓት ከባህር ዳር ከተማ እነዚህ አሁን የጠቀስኩልህ ከተሞች በ8 እና 9 ኪሎ ሜትር 10 ኪሎ ሜትር ርቀት ላይ የሚገኙ የገጠር ሳተላይት ከተሞች ናቸው። በእነዚህ ከተሞች ላይ የፋኖ ኃይሎች በተደራጀ ሁኔታ ስበው በመምታት በሚለው ስትራቴጂ እና በቆረጣ በርካታ ጉዳት አድርሰውበታል። እንግዲህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር ሲደመሰስ የቴዎድሮስ 102ኛ ኮር 11ኛና 22ኛ ክፍለ ጦሮች በጋራ በፈጸሙት የተቀናጀ ማጥቃት አንድ ብሬን፣ አንድ ስናይፐር፣ 11 ክላሽና አንድ መገናኛ ሬዲዮ በዛሬው ዕለት መማረካቸውንና የመጣው የአገዛዙ ጦር ተመልሶ ወደ ወታደራዊ ካምፑ መሸሽት መቻሉን ነው መረጃዎች እያመላከቱ የሚገኙት። በጣም ወሳኝ ነው። የኦሮሚያ ክልልም አብዛኛው ቀጠና እንደዚሁ በሰላም እጦትና በአገዛዙና በኦሮሞ ነጻነት ሰራዊት መሃል በሚደረጉ ውጊያዎች ሰላም የደፈረሰበትና መንቀሳቀስ የማይቻልባቸው ሁኔታዎች እየተፈጠሩ እንዳለን የሰማነው። ከአማራ ክልል ጉዳይ ጋር አያይዘን እንመልከተው። አጠቃላይ ይሄ ውጊያ የአማራ ክልል ውጊያ አይደለም። እንዲያው ቅድም ሳልጠቅሰው ያለፍኩት አንድ በቤንሻንጉል ጉሙዝ ክልል ለተከታታይ 3 ቀናት የጉሙዝ ብሔራዊ ንቅናቄ የሚባለው ከፋኖ ኃይሎች ጋር ስምምነት አድርጎ በጉሙዝ አካባቢ በቤንሻንጉል ጉሙዝና በአማራ ክልል ድንበሮች አካባቢ ላይ የአገዛዙን ጦር ፊት ለፊት ውጊያ እየገጠመ ያለ አንድ ኃይል አለ። ይህ ኃይል ስምምነት ካደረገ በኋላ ወንበርማ እስከተባለው ድረስ እየመጡ በአገዛዙ ጦር ላይ በአድማ ብተናው በሚኒሻው ላይ ጥቃት እየፈጸሙ ይገኛሉ። ከፋኖ ኃይሎች ጋር በጋራ በዳንጉር ወረዳ ቆታ በተባለ ቀበሌ ላይ ከአገዛዙ ጦር ጋር
ከባድ ውጊያ ሲያደርጉ ሰንብተዋል። እንግዲህ ከግልገል በለስ እስከ አሶሳ መንገድንም ዘግተዋል፣ ተቆጣጥረዋል መንገዱን። የአገዛዙ ጦር ይህን መንገድ ለማስከፈት በጣም በርካታ ጊዜ ቢንቀሳቀስም አልቻለም። በተደረገው እንቅስቃሴም 2 ኦራል ሙሉ የአገዛዙ ጦር መንገድ ለማስከፈት እንቅስቃሴ ሲያደርግ በተለይ ከጉባ ወረዳ አሲድ በተባለ ቀበሌ ላይ በተቀበረ ፈንጂ 2 ኦራል ሙሉ የመከላከያ ሰራዊት ማለቁን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ትግሉ እየሰፋ እየደረጀ እንደመጣ ይሄ አንደኛው ማሳያ ነውና በአማራ ክልል የአገዛዙ ጦር ከእንግዲህ በኋላ ጉልበት ኑሮት ምርጫ ያደርጋል የሚል እምነት የለኝም። የአማራ ፋኖ ብሔራዊ ንቅናቄ ደግሞ በበርካታ አካባቢዎች ጥቃት ይሰነዝራል። ወደ ገዳይ መሬት ስቦ በመውሰድና በከበባ የመከላከያ ሰራዊቱን ብትሙም እያወጣው እንደሚገኝ፣ በሌላ አቅጣጫ ደግሞ ለ7 ተከታታይ ወራት እያሰለጠነ የኮማንዶ ኃይሎችን ስነ ስርዓት ያለው ወታደራዊ ዲሲፕሊን ያለው ወታደራዊ እውቀት ያለው አጠቃላይ ነገም ለሀገሪቱ የሚተርፍ ይሄ መከላከያ ሰራዊት ሲፈርስ ለሀገር የሚተርፍ የመከላከያ ሰራዊት በየበራው ማሰልጠኛ ጣቢያ አቋቁመው ሰራዊት በከፍተኛ ደረጃ እያስመረቁ እንደሆነ በተለይ የቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ለ7 ወራት ያሰለጠናቸውን የኮማንዶ አባላት አስመርቋል።